ኃይልህ ሲገለጽ በሰማይ የሲዳማ ሀገረ ስብከት በሀገራችን ከተመሰረቱ ቀደምት ሀገረ ስብከቶች አንዱ ሀገረ ስብከት ነው። ሀገረ ስብከቱ የተመሰረተው በ1940 ዓመተ ምህረት ነው የተመሰረተው። የመጀመሪያው ሊቀ ጳጳስም ብፁዕ አቡነ ጢሞቴዎስ በተለይ በካይሮ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን 5 ብፁዓን ሊቃነ ጳጳሳት እንዲሾሙ ከላከቻቸው ጳጳሳት አንዱ ብፁዕ አቡነ ጢሞቴዎስ ናቸው። ይህ ሀገረ ስብከት በቀድሞ ጠቅላይ ግዛት ይርጋለም ከተማ ሀገረ ስብከቱን መቀመጫውን አድርጎ ሲሰራ የቆየ ሀገረ ስብከት ነው። ከዛም በኋላ የዚሁ ክልል ዋና መዲና ሐዋሳ ሲሆን ደግሞ ወደ ሐዋሳ ተዛውሮ ሐዋሳ በሰፊው አገልግሎቱን እየሰጠ የቆየ ሀገረ ስብከት ነው። እንግዲህ የመጀመሪያው ብፁዕ አቡነ ጢሞቴዎስ ናቸው። ቀጥሎ ብፁዕ አቡነ በርተሎሜዎስ ለረጅም ዓመታት ሀገረ ስብከቱን የመሩ ሊቀ ጳጳስ ናቸው። ከዛ ቀጥሎ ብፁዕ አቡነ ፋኑኤል ሀገረ ስብከቱን እንዲሁ መርተዋል። ብፁዕ አቡነ ገብርኤልም እንደዚሁ ሀገረ ስብከቱን የመሩበት ሁኔታ ነው ያለው። አሁን ደግሞ ሀገረ ስብከቱን በመምራት ላይ ያሉት ብፁዕ አቡነ ዮሴፍ ከ2013 ዓ.ም ጀምሮ በዚሁ ሀገረ ስብከት ተመድበው በርካታ ስራዎችን ልማታዊ መንፈሳዊ አገልግሎቶችን እያከናወኑ ያሉበት ሀገረ ስብከት ነው። እንግዲህ ሀገረ ስብከቱ ቀደምት ሀገረ ስብከት እንደመሆኑ መጠን በርካታ አብያተ ክርስቲያናት አሉት። 8 ወረዳዎች አሉት። 3 ገዳማት እንዲሁም ደግሞ ወደ 87 የሚሆኑ አድባራት አሉት። ወደ 28 ደግሞ ገጠር አብያተ ክርስቲያናት አሉት ማለት ነው። አጠቃላይ ወደ 118 የሚሆኑ አብያተ ክርስቲያናትን ይዞ የሚያገለግል ሀገረ ስብከት ነው። ከዚህ አንፃር ሀገረ ስብከቱ በስሩ በርካታ ስራዎችን እየሰራ ያለ ሀገረ ስብከት ነው። ከመንፈሳዊ አገልግሎት አንፃር የዋናው የሀገረ ስብከቱ ተልእኮ ስብከተ ወንጌልን ማስፋፋትና ማጠናከር ነው። ይህ የስብከተ ወንጌል አገልግሎት በየወረዳው በየአጥቢያው በስፋት አገልግሎቱ እንዲሰጥ እያደረገና በዚህም አገልግሎት በርካታ አዳዲስ አማንያን እየተጠመቁ እየመጡ ያሉበት ሁኔታ ነው ያለው። በተለይ በቋንቋ ሰባኪ ስብከተ ወንጌል አገልግሎት ሰፊ ስራ እየሰራ ያለበት ሁኔታ ነው ያለው። ሀገረ ስብከቱ በራሱ በጀት በገጠር ያሉትን አብያተ ክርስቲያናት ተደራሽ ያደረገ አገልግሎት መስጠት እንዲቻል የቋንቋ ሰባኪያትን በየወረዳው መድቦ የወረዳው ቤተ ክህነት ወደ የአጥቢያዎቹ እየተሰማሩ የሚያገለግሉበት ሁኔታ ነው ያለው። እንግዲህ ሀገረ ስብከቱ መንፈሳዊ ተቋማትን ከመገንባት አንፃር በተለይ የሐዋሳ ታቦር ፍኖተ ጥበብ መንፈሳዊ ኮሌጅ ከዚህ በፊት ስልጠና ሲሰጥ የነበረው የሐዋሳ ካህናት ማሰልጠኛ እንዲያድግ እና ወደ ኮሌጅ ደረጃ አድጎ አገልግሎት በመስጠት ላይ ነው ያለው። በዚህም ረገድ ሀገረ ስብከቱ ኮሌጁን ግንባታ ስራዎችን በማከናወን የሚያስፈልጉ ቁሶችን የሰራተኞችን ምደባ በማድረግ እያከናወነ ያለበት ሁኔታ ነው ያለው። ሀገረ ስብከቱ በተለይ መንፈሳዊ አገልግሎቶችን ከሚሰጡ አንዱ የሆነው ደግሞ የሀገረ ስብከቱ መንበረ ጵጵስና ዘመኑን የዋጀና ብፁዓን ቅዱሳን ፓትርያርኮች መጥተው እንዲያርፉበት ብፁዓን ሊቃነ ጳጳሳትም እንዲያርፉበት ከፍተኛ ትኩረት ሰጥቶ የሰራበት ሁኔታ ነው ያለው። አሁን ደግሞ የሀገረ ስብከቱ ጽሕፈት ቤት ራሱን ችሎ እንዲሰራ በማድረግ ስራው እየተከናወነ ያለበት ሁኔታ ነው ያለው ማለት ነው። እንግዲህ እንደሚታወቀው በተለይ ዋናው የስብከተ ወንጌል አገልግሎት ውጤቱ ምዕመናንን ወደ ቤተክርስቲያን ማምጣት ስለሆነ እነዚህ ምዕመናን አምጥተን በተለይ ደግሞ በዚህ በከተማ ብቻ ሳይሆን በሐዋሳ ዙሪያም በሌሎች በገጠር ወረዳዎችም እምነቱን ተከትለው አብያተ ክርስቲያናት ግን የሌላቸው ቦታዎች ስለነበሩ እነዚህን ምዕመናን ታሳቢ በማድረግ በተለይ በሐዋሳ ከተማ ወጣ ብለው የሚገኙ ምዕመናንም ቤተክርስቲያን ስለሚረቃቸው በሐዋሳ ከተማ በዙሪያው በርካታ ቤተክርስቲያናት እንዲታነጹ ተደርገው በዚህ በ2017 ዓመተ ምህረት አዳዲስ አብያተ ክርስቲያናት ተባርከው አገልግሎት ጀምረዋል ማለት ነው። በሐዋሳ ከተማና ዙሪያው ብቻ ሳይሆን በየወረዳውም እንደዚሁ በተመሳሳይ በጣም በርቀት ላይ ያሉ ምዕመናን በቅርባቸው እግዚአብሔርን ማምለክ እንዲችሉ ወንጌል መማር እንዲችሉ ንስሐ መግባት እንዲችሉ እንዲሁም ደግሞ ስጋ ወደሙን መቀበል እንዲችሉ በቅርባቸው አብያተ ክርስቲያናት እንዲታነጽላቸው እየተደረገ ነው ያለውና ይህ ያው የስብከተ ወንጌል ውጤት ነው። የስብከተ ወንጌል ውጤት አንዱ ምዕመናንን ማምጣት ነው። ሁለተኛው ያው ምዕመናንን ስናመጣ ደግሞ የሚያመልኩበትን
የእግዚአብሔርን ቤት መስራት ስለሆነ ይሄንን ከማስፋፋት አኳያ ሀገረ ስብከቱ ትኩረት ሰጥቶ እየሰራ ያለበት ሁኔታ ነው ያለው ማለት ነው። እንግዲህ ህንጻ ሥላሴ ያው እንግዲህ የመጀመሪያው የቤተክርስቲያኒቱ ተቀዳሚ ተልእኮ ነው። ሌላው ሁሉ ለዚሁ አገልግሎት ነው የሚውለው። ከዚህ አንፃር ቤተክርስቲያን ትኩረት ሰጥታ ከምትሰራባቸው ዋነኛ ስራዎች ሰውን መገንባት ነው። ሰውን ደግሞ የምንገነባው በቃለ እግዚአብሔር ነው። ስለዚህ ያሉት በእምነታቸው እንዲጸኑ ለማድረግ ወንጌልን በደንብ አጠናክሮ አገልግሎቱ እንዲሰፋ ማድረግ ያስፈልጋል። ከዚህ አንፃር ስብከተ ወንጌል በሰፊው እየተሰጠ ያለበት ሁኔታ ነው ያለው። ከሌላ አንፃር ደግሞ ያሉትን ማጽናት ብቻም ሳይሆን በውጭ ያሉትንም በተለይ ቤተክርስቲያኒቱን የማያውቋትም ጭምር ስለ ቤተክርስቲያኒቱ አስተምሮ እንዲያውቁና እንዲረዱ በማድረግ ወደዚህች ቤተክርስቲያን እየተጠመቁ በብዛት እየመጡ ነው ያሉትና ይሄም ደግሞ በቅርብ ጊዜ በርካታ ምዕመናን በሐዋሳ ዙሪያ በየወረዳውም በርካታ ምዕመናን ተጠምቀዋል ማለት ነው። እንግዲህ ህንጻ ቤተክርስቲያኑ የሚሰራው ለነዚሁ ምዕመናን ስለሆነ ትኩረት ሰጥተን የምንሰራው የህንጻ ሥላሴ ወይም ደግሞ ሰውን ላይ የመስራቱ ስራ ስለሆነ ከዚህ አንፃር እዚህ ላይ ሰፊ ስራ እየሰራን እንገኛለን ማለት ነው። እንደተባለው ሰዎችን አስተምረን ወይም አጥምቀን ብቻ አይደለም እንተው። እነዚህ የተጠመቁ አዳዲስ አማንያን ቋሚ መደበኛ መምህር እንመድብላቸዋለን። በሀገረ ስብከቱ በጀት ቋሚ መምህራን መድበን እንዲከታተሏቸው እንዲያስተምሯቸው የማድረግ ስራም በሀገረ ስብከቱ በኩል አለ። ከዚህ አንፃር በቅርቡ እንኳን በዚህ በሐዋሳ ዙሪያ አዳዲስ የተጠመቁ አብያተ ክርስቲያናት ተክለንላቸዋል። እንዲሁም ደግሞ መምህር መድበንላቸዋል። በሌላ በኩል ደግሞ ቤተክርስቲያን ያልተሰራላቸው ደግሞ በስብከት ኬላ የሚገለገሉ አገልግሎቱን የሚያገኙ አሉ። ለነዚህ የስብከት ኬላዎች ደግሞ በቋንቋ የሚሰሙት የቋንቋ ሰባኪዎችን መድበንላቸዋል። በየቋንቋቸው አገልግሎቱን ማግኘት እንዲችሉ አድርገናል። ስብከተ ወንጌል ብቻ ሳይሆን ካህናትንም በመመደብ የንስሐ አባት እንዲይዙ ለንስሐ አባታቸው ጋራ ግንኙነት አድርገው ወደ ስጋ ወደሙ እንዲቀርቡ የማድረግ ስራ ተሰርቷል እና ምዕመናንን ከማጥመቅ ብቻ ሳይሆን ከመጠበቅ አንፃርም ሰፊ ስራ እየተሰራ ያለበት ሁኔታ ነው ያለው ማለት ነው። ጥሩ ነው። ያው እንግዲህ አገልግሎቱን በቋሚነት ለማስቀጠልና አገልግሎቱ እንዳይቆም ለማድረግ ቋሚ የሆነ በጀት ያስፈልጋል። ከዚህ አንፃር ሀገረ ስብከቱ ቋሚ አገልግሎቱን በቋሚነት ለማስቀጠል የራስ አገዝ ልማቶችን የሰራበት ሁኔታ ነው ያለው። ከዚህ አንፃር ሀገረ ስብከቱ ባለ 7 ፎቅ ሁለገብ ህንጻ ለኪራይ የሚውል ህንጻ ገንብቶ እንግዲህ በከፊል እያከራየና ህንጻውም እንዲጠናቀቅ እያደረገ ያለበት ሁኔታ ነው ያለው። ይሄ ህንጻ ሲጠናቀቅ በቋሚነት የስብከተ ወንጌል አገልግሎቱን ይደግፋል። እንዲሁም ደግሞ የተዘጉ አብያተ ክርስቲያናትን በገጠር መቀደሻ ያጡ ጧፍ፣ ዕጣን፣ ዘቢብ መገበሪያ የሌላቸውን አብያተ ክርስቲያናት ደግሞ ይደግፋል። ስለዚህ ከዚህ አንፃር የሀገረ ስብከቱ ሁለገብ ህንጻ ይሄንን ታሳቢ አድርጎ እየተገነባ ያለ ህንጻ ነው። በሌላ በኩል ደግሞ የስብከተ ወንጌል አገልግሎት ሊደግፍ ይችላል በቋሚነት ተብሎ በተለይ በቋንቋ ሰባኪያን አገልግሎቱን ሊያጠናክር ይችላል። እንዲሁም ደግሞ የአብነት ትምህርት ቤቶችንም እንደዚሁ ለመምህራኑ ለደሞዝና ለልዩ ነገሮች ሊደግፍ ይችላል ተብሎ በስብከተ ወንጌል ክፍሉ በኩል ሀገረ ስብከቱ እያስገነባ ያለ ህንጻ አለ በዚህ በቅዱስ ገብርኤል ገዳምና እነዚህ ራስ አገዝ ልማቶች ሲጠናቀቁ ሀገረ ስብከቱን በቋሚነት የሚደግፉና ሀገረ ስብከቱ ያለምንም ችግር አገልግሎቱን የሚያስቀጥልበት ሁኔታ እድል የሚፈጥሩ ናቸውና እነዚህ ብቻ አይደሉም። ሌሎችም ሀገረ ስብከቱ በቀጣይም በቅድ የያዛቸው ሊያሳካቸው የሚፈልግ የራስ አገዝ ልማት ስራዎች አሉ ማለት ነው። እንግዲህ እስካሁን ድረስ ባለው ሁኔታ ምዕመኑ ያው ሀገረ ስብከቱ ለሚያቅዳቸው ስራዎች በተለይ የስብከተ ወንጌል አገልግሎቱን ከመደገፍ አኳያ የራስ አገዝ ልማቶችንም ከመስራት አኳያ የምዕመኑ ድጋፍ ሰፊ ነው። እስካሁንም ድረስ በሰፊው እየደገፈ ያለበት ሁኔታ ነው ያለው። ለምን የሚሰራው ስራ መሬት ላይ ወርዶ ስለሚያየው የሚሰጠውንም አገልግሎት በቅርበት ስለሚያይ አገልግሎቱን ለመደገፍ በተለይ ከአዳዲስ አብያተ ክርስቲያናት ግንባታ ጋር ተያይዞም የምዕመኑ ድጋፍ በእውነት ሊዘነጋ የማይገባው ነው። ሰፊ ድጋፍ ነው። በተለይ የሐዋሳ ከተማ እና በአካባቢው ያሉ ምዕመናን እየደገፉ እየረዱ ያሉትና አሁንም ሀገረ ስብከቱ ቤተክርስቲያኒቱን ነገ ለማሻገር ዛሬ ላይ ዘመኑን ዋጅተን መስራት አለብን ብሎ ያምናል። ከዚህ አንፃር ዛሬ ላይ ለምንሰራቸው ስራዎች እንደከዚህ ቀደሙ የሚደረገው ድጋፍ ተጠናክሮ እንዲቀጥል ነውና አሁንም አብረን ተባብረን ተደጋግፈን ቤተክርስቲያናችንን ለመጪው ትውልድ ለማሻገር
በጋራ እንስራ ለማለት ነው የምፈልገው። ስለነበረን ጊዜ በጣም ከልብ አመሰግናለሁ። ወስብሐት ለእግዚአብሔር። ኃይልህ ሲገለጽ በሰማይ